بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كلام الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. أيها المسلمون عباد الله، يقول الله جل وعلا في كتابه الكريم: ولا تستوي الحسنة ولا السيئة ادفع بالتي هي أحسن فإذا الذي بينك وبينه عداوة كأنه ولي حميم وما يلقاها إلا الذين صبروا وما يلقاها إلا ذو حظ عظيم. إن شاء الله يا الله سبحانه وتعالى فقادو كوننا ካገናኘን የኡሁድን ፕሮግራም ጥያቄና መልሱ ከመግባቴ በፊት አንዳንድ ነጥቦችን እላችኋለሁ። እናንተም በመሰሙት እኔም በመናገረው አላህ ተጠቃሚ ያድርገን ኢንሻአላህ። ረቢ ሽራህ ሊ صدሪ ወየስር ሊ አምሪ ወህሉል ዑቅደተ ሚን ሊሳኒ يفقهوا قولي. يقول الله جل وعلا في كتابه الكريم: ولا تستوي الحسنة ولا السيئة. لإله يالو جيتا الله سبحانه وتعالى سلام الكام سنة مقبار سلوب سنة مقبار የቀሰቀሰብንና ያስረዳብን ያስተማረብን የሆነ አንቀጽ ነው። በብዙ ቦታ ላይ ለኢላህ ያሉ ጌታ አላህ Subhanahu Wa Ta'ala የነብዩን አለይሂ ሰላቱ ወሰለም ባህሪ ወኢነከ ለዓላ ኹሉቅን ዐዚም እነሆ አንተ በታላቅ በውብ ስነ ምግባር ላይ ነህ ብሎ ረሱልን አለይሂ ሰላቱ ወሰላም እጹብ ድንቅ የሆነ ባህሪያቸውን ገልጾልናል። የነብዩ አለይሂ ሰላቱ ወሰላምን ባህሪ ማለት ነው። የነብዩ አለይሂ ሰላቱ ወሰላም ባህሪ ደግሞ ምንድነው ሲባል ዓኢሻ ረዲየላሁ ተዓላ ዐንሃ ተጠይቃ ነበር፣ ገልጻለች። ካነ ኹሉቁሁል ቁርአን የነብዩ አለይሂ ሰላቱ ወሰላም ስነ ምግባራቸው ቁርአን ነበር ትላለች። ቁርአንን አንብብ ነብዩን ትመለከትበታለህ ትል ነበር። ቁርአን ይገልጻቸዋል። ረሱል አለይሂ ሰላቱ ወሰላም በቁርአን ውስጥ ሙሐረማት የሆኑ ነገራቶችን ይርቃሉ። በቁርአን ውስጥ ያበረታታውና የቀሰቀሰውን ይፈጽማሉ። ቁርአን እራቅ ያላቸውን ይርቃሉ። ካነ ኹሉቁሁል ቁርአን ትላለች ረዲየላሁ ተዓላ ዐንሃ። ስለዚህ ሁስኑል ኹሉቅ የሚባል ነገር አዎ ዋናው ቁጥር አንድ ለኛ መገለጫ የኛ የማንነት ዋና መቆሚያው አቂዳ ነው፣ ተውሂድ ነው። ይሄ ምንም የማያወላውል የማያጠያይቅ ግልጽ ያለ ጉዳይ ነው። ዋናው ቁጥር አንድ መያዝ ያለብን አቂዳ ነው፣ ተውሂድ ነው። የምናስተምረው የምንማረው የምንይዘው የምንፋጨው ማንኛውም ነገር
አቂዳ ላይ መጀመሪያ መሰረቱን ማስተካከል አለብን። ይህንን አቂዳ ከያዝን በኋላ ተንኮለኛ፣ ወሬኛ፣ ነገረኛ፣ ሸረኛ እንደዚህ አይነት ሰው መሆን የለብንም፣ አይጠበቅም። ነብዩ አለይሂ ሰላቱ ወሰላም ካነ ኹሉቁሁል ቁርአን ተብለዋል። ረሱል አለይሂ ሰላቱ ወሰላም ቸርነታቸው፣ ለጋስነታቸው፣ ለሰው አዛኝነታቸው፣ ትልቅ ማክበራቸው፣ ለትንሽ ማዘናቸው፣ ርህሩህነታቸው፣ እንስፍስፍነታቸው ይህንን ስንመለከት የነብዩ አለይሂ ሰላቱ ወሰላም እጹብ ድንቅ የሆነ ያ ውብ ባህሪ እኛ ጋር አለ ወይ? እንደው ዝም ብለህ አቂዳህን አስተካክል ብቻ አይደለም። አቂዳ አው ውበት ነው። የውበቶች ሁሉ ውበት የሚገለጸው እሱ ላይ ነው። የውበት ዋናው እሱ ላይ ነው የሚታየው። ሁስነል ኹሉቅም የሚታየው አቂዳ ላይ ነው። አቂዳ ከሌለ ሁስነል ኹሉቅ አይታይም። ሁስነል ኹሉቅ ብሎ ነገርም የለም፣ መጀመሪያ የለም። አቂዳ ከተበላሸ ተበላሸ ነው። ከዛም በኋላ ግን የሚያስፈልገን ነገር አለና ነው። ይሄ አብዛኛው ጊዜ አቂዳ በምንማርበትና ተውሂድን በምንይዝበት ሰዓት ሁስነል ኹሉቅ የሚባለው ሙሉ በሙሉ የሕዝብዮች ወይንም የኢኽዋን ጥሪ አድርጎ የሚመለከት የበሽተኛ አመለካከት እኛ ጋር እንዳይኖር፣ ደረቅ ነገረኛ፣ ወሬኛ፣ የማያዝን ሐታ ሚስቱ ጋር ማይግባባ ልጆቹ ጋር እንዴት መግባባት እንዳለበት የማያቅ፣ ከጎረቤቱ የማይግባባ፣ ከማህበረሰብ የማይግባባ፣ ከባለቤቱ የማይግባባ፣ ከእናት ከአባቱ የማይግባባ፣ ከራሱ ጋር የማይግባባ አያሌ ሰው አለ። አላህ ይጠብቀንና ሁስነል ኹሉቅ ማለት ወላሂ የሚገርም ባህሪ እኮ ነው። የሚገርም ባህሪ ነው። ይህንን የታደለ ምንኛ ታድሏል። አላህ በተከበረ በሆነ ቁርአኑ እንዲህ አለ፣ ወላ ተስተዊል ሐሰነቱ ወለሰይአ፣ መልካም ውብ የሆነችዋ ባህሪ አትስተካከልም፣ ወለሰይአ መጥፎ ባህሪ፣ እነዚህ ሁለቱ አይስተካከሉም። መልካም የሆነችዋ ባህሪ ከመጥፎ ባህሪ ጋር አትስተካከልም ማለት አላህ Subhanahu Wa Ta'ala። እኩል አይደሉም፣ አይገናኙም። ምን አገናኘው ሌሊትና ቀን? ምን አገናኘው ጨለማና ብርሃንን? ምን አገናኘው ንጽህናና መቆሸሽን? ምን አገናኘው? አይገናኙም ማለት ለለህያሉ ጌታ አላህ Subhanahu Wa Ta'ala። ወላ ተስተዊል ሐሰነቱ፣ መልካም ጸባይ፣ ውብ ጸባይ፣ መልካም ነገር፣ ወለሰይአ እንዲሁም መጥፎ ነገር፣ እነዚህ ሁለቱ አይስተካከሉም። እና አንተ የትኛው መላበስ አለበት? ادفع بالتي هي احسن، ادفع አንተ ተከላከል፣ ገፍትር بالتي هي احسن፣ መልካም በሆነው ጸባይ መጥፎውን ተከላከል። ጥሩ በሆነ ሂደት፣ ጥሩ በሆነ ባህሪ፣ ጥሩ በሆነ ስነ ምግባር፣ ጥሩ በሆነ አፈጻጸም መጥፎውን ገፍትር፣ መጥፎውን አስወግድ። ደህና ሰው መልካም ሰው ሁን። አይቶ ባላየ ነገረኛ አትሁን፣ ጨካኛ አትሁን፣ ኮራተኛ አትሁን፣ አትንጠባረር በሰው ላይ ተዋዱዕ ይኑርህ። ጥሩ ስነ ምግባር ማለት እኮ አትናቅ፣ ሰው ዝቅ አታድርግ፣ ራስን ከፍ የሚል መጥፎ ጸባይ አታምጣ። በቃ ከኔ በላይ አትበል፣ እኔ ያስኩት ነው፣ እኔ እንደዚህ ነው፣ እኔ እንደዚህ አትበል። እስኪ ጥሩ ስነ ምግባር ይኑርህ። አትሳደብ፣ ነገረኛ አትሁን፣ ነገር አታዋስድ፣ ሰው አታጣላ፣ ሰው አታጋጭ፣ ነማም አትሁን። ወከዛሊከ ጊባ ሐሜትን ተው፣ እራቅ። ሰው አታጣላ፣ ሰው አታጋጭ፣ አትሳደብ፣ አትናቅ። በጣም ብዙ ነገር ነው ያለው እዚህ ውስጥ ብዙ ነገር አለ። አዩሃል ኢኽወት ወልአኸዋት ወላ ተስተዊል ሐሰነቱ ወለሰይአ፣ መጥፎ ጸባይና መልካም ጸባይ አይገናኙም፣ እኩል አይደሉም አለ አላህ። አንተ ከወዳ ማዶ በአንተ ላይ መጥፎ ነገር በሚፈጸምበትና በሚታሰብ አንተን አደጋ ውስጥ ለመክተት ሰዎች በሚነሳሱበት ሰዓት አጸፋ ለመስጠት፣ እያንዳንዱን ነገር አጸፋ ለመስጠት አትሩጥ። ምንድነው ማድረግ ያለብህ? አላህ ውብ የሆነን የኛን አቋራጭ ነገረን። ادفع بالتي هي احسن፣ መልካም በሆነ መልኩ ተከላከላት አለ። መጥፎን ስነ ምግባር፣ መጥፎ ሲሆኑብህ መጥፎ አደጋ ሲያመጡብህ አደጋ ሳይሆን መጥፎውን ነገር በመልካም ነገር ተከላከለው። ይሄንን ያየው فاذا الذي ያንግዝ ያለ አላህ አንተ መጥፎ ሲውሉ መልካም የምትል ከሆነ ሰዎች ሲያሴሩብህ በቃ
አንተ በመልካም ነገር እምታሳልፈው ከሆነ فإذا الذي بينك وبينه عداوة ባንተና በሱ መካከል ጥላትነት ጥላቻ ያለበት ሰው ራሱ كأنه ولي حميم አዛኝ ዘመድ ይመስላል ቁርጥ አዛኝ ዘመድ ሆኖ ነው የሚያልፈው ይረታል ይማረካል ሰውን በእልህ አንገዛው ሰውን በእልህ በተንኮል አናንበረክከው ሰውን በተለያየ በመጥፎ እንትን አስረን እንይዘዋለን አይቻልም ሰውን በገንዘብ አንቆጣጠርም አንዱ ሲሰጠው ለሌላው ይጎድልበታል ለአንዱ ስንሰጠው ያንኛው ለምን ለኛ አልሰጠም ዘረኛ ነው ይላል የማይወጣልን ነገር የለም ሰውን በገንዘብ አንገዛም ሰውን በጉልበትም አናስተዳድረው ሰውን በተንኮልም አናስተዳድረው ሰውን በውስጥ ለውስጥ ስራም አናስተዳድረው ሰውን ልንቆጣጠረው የምንችለው ቢሁስኒል ኹሉቅ ይሄ ነው ጌታችን አላህ Subhanahu Wa Ta'ala የነገረን አቋራጩ ይሄ ነው ዝም ብለን ራሳችን ባይተዋር አንሆን ሰው በዲኑ ባይተዋር ይሆናል ሰው በሱና ባይተዋር ይሆናል ሰው ሱንዮች መካከል ባይተዋር እንዴት ይሆናል ሰው ደጋጎች መካከል ላይ እንዴት ባይተዋር ይሆናል ጸባዩ ባይተዋር የሚያደርገው ሰው አለ ጸባዩ ከሰው ጋር አለስማማ ብሎ ሰው በቃ ቁጠኛ ነው ነገረኛ ነው ቱግ ነው ቡግ ነው በቃ የተለያየ አይነት ባህሪ ይላበሳል ያን ጊዜ ባይተዋር ነው የሚሆነው በማህበረሰብ መካከል ይህን እንዳንላበስ ነው አላህ ነገረን ያ አላህ Subhanahu Wa Ta'ala እንመከርበት ادفع بالتي هي احسن ያን ጊዜ ሰዎች ባንተ ላይ መጥፎ በሚያደርጉበት ሰዓት በመልካሟ ተከላከል አጸፋ ከሰጠን አንዋደድም ካሳ ለካሳ ነው አንድ ጥፊ ሰጠኝ አንድ ጥፊ አንድ ስድብ ሰድብ አንድ ስድብ ይሄ እንደ መብት ነው እንደ መብት በጥፊ መታ በጥፊ ሊመታ ይችላል እንደ መብት እንደ ጥሩ እንደ ውብ እንደ መልካም እንደ አሸናፊነት ከወሰድነው ግን አጸፋ አይደለም አሸናፊ ማለት መጥፎ ሲሰራበት መልካም የሚሆን ይሄ ድለኛ ይሄ በቃ ይሄ ይነግሳል ይገዛናል ሰው አሁን እንደዛ አድርጎ በመልካም ስነ ምግባር የሚገዙን ሰዎች አሉ እንደው በቃ የሆነ ይሄንንማ ወይም ብለሽ በቃ ይሄ ሰውዬማ ካልን በኋላ አዋዋላቸው ሁኔታቸው ጠብር ግፍ ሲሉ የሆነ ነገር መልካም ነገር ሲያሳዩ እንደገና እናፍራለን እንደዚህ አይነት ኹሉቅ ያላቸው والله አላህ ያደላቸው ሰዎች አሉ ادفع بالتي هي احسن على الله በመልካሟ ተከላከል ገፍተር فاذا الذي بينك وبينه عداوه كانه ولي حميم ያን ጊዜ ባንተና በሱ መካከል ጥላቻ ያለው ሰውዬ كانه ولي حميم አዛኝ ወዳጅ አዛኝ ዘመድ ነው የሚመስለው ቁርጥ አዛኝ ዘመድ እንዴ እመየን አበየን ይመስላል እናቴን አባቴን ይመስላል እኮ እንዴት ታላቁ እንደምኮ ነው የሚያስብልኝ ይላል አንተኑ ተገልብጦ ይወድሃል ይወድሻል ትወድሻለች በቃ ሰውን የምንገዛው በዚህ ነው ሰውን በእልህ አንገዛው ሰውን በተንኮል አንገዛው አንሸናነፍም በዚህ ሰውን በገንዘብ አንረታውም ጥቅም እስካለ ድረስ ነው እኛ ወዳጅ የሚሆነው አማ ሁስኑል ኹሉቅ ما فيكون لنا سببا للهيمنه على قلوب الناس የሰዎችን ልብ ለመቆጣጠር ትልቅ መግነጢሳዊ ባህሪ አለው ይሄን እኮ ተሰጥቶናል አላህም ግን ነገረን ተመልከቱማ وما يلقاها ይችን አይገጠማትም ማለት ለጥሩ ድልናት ጥሩ ስጦታ ናት وما يلقاها አይገጠማትም ይህንን አይነት ኹሉቅ ይህን አይነት ስነ ምግባር ይህን ውብ ስብዕና አይገጠምም إلا الذين صبروا የታገሱት እንጂ ሶብረኞች እንጂ አያገኙትም ሶብር ይጠይቃል ለኔ መጥፎ ሲውልብኝ كيف استطيع ان ادفع بالتي هي احسن መልካም በሆነው መልኩ እንድልከላከል ይችላልው እሱ ያን ሰውዬ እሱንማ አልለቅም አይነት ውስጥ ነው የምገባው ራሴን መርታት አልችልም እኮና ነው ተመልከቱ ሶብረኞች ግን ያገኙታል ትግስተኞች ጎዳሽኮ ጎዱሽኮ ጎዳችሽኮ ጎዳህኮ እየተባለ ይሁን በቃ ለአላህ በየተዋለው ኢንሻአላህ ሀዳሁላህ አላህ ሂዳያ ይስጥውሱንም በቃ እንደዚህ ነው ይሄ ከዛ አንገል ነው አላህ አለኝ ኢንሻአላህ እያሉ ለእንደዚህ አይነት ሰው መልካም ስሙን ይሄ አንተ መድረሻ የለህም እምትሄድበት የለም እንደው ሌላ ስራ የለህም እንደዚህ ትልመጠመጣለህ እንደዚህ ትወርዳለህ ራስን ዝቅ ታደርጋለህ በቃ ሰው እኛን ጉትጎታ ነው የሚመጣው ያን ጊዜ
ሶብር ለምን ማዕረግ እንዳይመስላችሁ አላህ እኮ ነገረን ወማ ይለቃሃ ይችን አይገጠማትም ኢላ الذين صبروا የታገሱ ሰዎች እንጂ ጽናት ያላቸው እንጂ ወማ ይለቃሃ ይሷን አይጎናጸፋትም አይለገሳትም ኢላ ذو حظ عظيم የታላቅ እጣ ባለቤት እንጂ አለ አላህ Subhanahu Wa Ta'ala ሶብር ያለው ምንኛ ትልቅ ስጦታ ተሰጥቷል ትግስት ያለው እኛ በሰደቡን ቁጥር መገንፈል በተቆጡን ቁጥር እንደው የሆነ ነገር ይሄ ማለት እኮ ስነ ምግባራችን ፈንቅሎን የሚሄድ ከሆነ አደጋ ነው ሶብረኛ ሰው ለዚህ ነው አሁን ሶብረኛ ሰው ኺላፍ ያበዛ ልንገራችሁ ሐቂቃ ትግስተኛ ሰው ነገራቶችን ጊዜ ሰጥቶ ሁኔታዎችን አይቶ ግራቀይ ተመልክቶ አስቦ አውጥቶ አውርዶ በኸይር ተረጉምና ወንድሙ ጋር ጓደኛዋ ጋር ተያይዘው ተደጋግፈው አፈው ተባብለው ይሄዳሉ አይቶ ባላየ ብያቸዋለሁ አይቶ ባላየ ሰምቶ ባልሰማ ተወተስናደር والله እንደው ጥሩ ነገር እናገኛለን ረሃም አለ የልብ ረሃም አለ እርካታም እናገኛለን አሸናፊ ማለት ደግሞ ይሄ በስነ ምግባሩ ያሸነፈ የጀግና ይሄ ነው በቃ አንቱ የተባለ ጀግና ይሄ ነው حسن الخلق الله سبحانه وتعالى ባዘዘን ነገር ላይ መጽናት الله سبحانه وتعالى በከከለከለ ነገር መቆጠብ ለሰዎች ያለን እይታና መልከታ ሁኔታ ደግሞ የተስተካከለ መሆን ይሄን እኮ ነብዩ አለይሂ ሰላቱ ወሰለም በሐዲታቸው ነግረውናል ስሙኝማ يقول الرسول صلى الله عليه وسلم من حديث أبي ذر ومعاذ بن جبل رضي الله تعالى عنهما قال النبي صلى الله عليه وسلم اتق الله حيثما كنت اتق الله انفر حيثما كنت يتم وتابتون الله انفر وأتبع السيئة الحسنة مدفو النجر بملكام نجر أسكتل مدفو نجر عملت أهل طول ملكام نجر لمن لأنها تمحوها يبس لها وخالق الناس بخلق حسن سوجن بوب سنة مقبار بملكام سنة مقبار تواولاتشو تدادراتشو إيه هنو أتقوطا أتقنفي رقابي እማ ይገነፍል ድስት ውስጡ ያለው አይታወቅም የሚገነፍሉ ሰዎች ግን ውስጣቸው ያመቁት ይታወቅባቸዋል ሲናደዱ ያወጡታል ይፈነቅላቸዋል ለዚህ ነው የሚገነፍል ጀበና የሚገነፍል ብረት ድስት ራሱን ያቆሽሻል ውስጡ ያለው ምንድነው አተላ ነው ምንድነው ያለው የሆነ ሽሮ ነው ውስጡ ያለው ምንድነው ይታወቃል ሰዎች በቀላል ያውቁታል በቀላል እንዲያቆሽ በቀላል እንዲያቆ አቱ ለምን ውስጣችን ያለ የሚገነፍለው በቁጣ ያወጡታል ሰዎች ወጋ ያደርጉንና እንዳለ እንድናወራላችሁ ነው የሚያደርጉን እንደዛ አይነት ባህሪ ጥሩ አይደለም አዩሃ الإخوة ለሰዎች ያለን وخالق الناس بخلق حسن የነብዩን አለይሂ ሰላቱ ወሰለም ይሄንን የመከሩንን ባህሪ እንያዘው ሰዎችን በመልካም ጸባይ ተዳደራቸው ተብለናል የመልካም ጸባይ ማለት የግድ ለጓደኞቻችን ውጭ ላይ ላሉት ብቻ አይደለም እቤት ውስጥ ጥሩ ስነ ምግባር ይኖርህ ለሚስት ጥሩ ሰው በቃ መልካም ሰው ጥሩ አሳቢ ኸይር አሳቢ መልካም አሳቢ ይሄንን አይነት ለእናትህ ለአባትህ ለወንድምህ ለእህትህ ከቤተሰብ ይጀምራል ከዛ እስከ ውጭ ድረስ ትሄዳለህ ይሄ የግድ ያስፈልጋል ይሄንን በደንብ መረዳት አለብን አዩሃ الإخوة ይሄንን በደንብ መያዝ አለብን أخرجه الترمذي وقال حديث حسن وقد وردت أحاديث كثيرة بزو حديثوች መጥተዋል في قصة حسن الخلق መጥተዋል ነብዩ عليه الصلاة والسلام እንዲህ የነገሩናል ይሄን أكمل المؤمنين إيمانا أحسنهم خلقا ከአማንያን ኢማናቸው በጣም የተሟላ ሰዎች ማለት መልካም ስነ ምግባር ያላቸውና የተሻሉ ሰዎች ናቸው ብለው ረሱል عليه الصلاة والسلام ነግረውናል በሌላም ሐዲሳቸው አለ في الحديث الذي أخرجه أبو داود وصححه العلامة الألباني في السلسلة الصحيحة صحيح الحديث النبي عليه الصلاة والسلام اندهال إن الرجل عند سؤال رسول عليه الصلاة والسلام لا يدرك بحسن خلقه بملكام سنة مقبار وبأصب دمك بهنا باهريو ياغنيال من درجة الصائم القائم يصومنيان لليتون سيسجد يادر يقوامين يسون درجة ما أرق ياغنيال يا الله በጥሩ ስነ ምግባር የሚገኘው ነገር አያችሁ ስንት ሰው አለ አቢድ ለቀኑን በቃ አላህን ይገዛል ولكن بحسن الخلق የተነሳ መቀመቅ የሚወርድ ማለት ነው ስንት ሰው አለ ደግሞ ኢባዳው ላይ
እንደነዛኞቹ ባይሄድም እንኳን በሁስነል ኹሉቅ ግን ቀድሞ የሄደ ስንትና ስንት ደረጃ ያለው ስንትና ስንት ማዕረግ ያለው ሰው አለ። ይሄንን ያዙት እናያዘው በጣም ጠቃሚያችን ነው። አዩሃ الإخوة የነብዩ አለይሂ ሰላቱ ወሰለም ምክር ነው። ان الرجل لا يدرك بحسن خلقه درجة الصائم القائم ዘንድ ውብ ስነ ምግባር ያላቸው ሰዎች አሉ። ስንት ወንድሞች አሉ፣ ስንት እህቶች አሉ፣ ስንት አባቶች አሉ፣ ስንት እናቶች አሉ፣ ስንት ውብ የሆነ ስነ ምግባር ያላቸው ለሰው አሳቢ ትልቅና አክባሪ ለትንሽ አዛይ ለወንድማማችነት የሚሳሱ ለትማማችነት የሚሳሱ ስንትና ስንት አሉ። رحمهم الله وفقهم الله عز وجل الجنة الله يتماچو ይሃለ ነብዩ አለይሂ ሰላቱ ወሰለም ان الرجل لا يدرك بحسن خلقه درجات قائم الليل وصائم النهار የሚል ዘገባም አለ። አንድ አካል አንድ ሰው በመልካም ስነ ምግባሩ ያገኛል ይደርሳል አሉ። ማዕረጋት ላይ ምን አይነት ማዕረግ? ሌሊት የሚቆምና ሌሊቱን የሚቆም ቀኑን ሲጾም የሚውል የዚህን ሰው ማዕረግ ደረጃ የሚያገኝ አለ አሉ በሁስኑል ኹሉቅ ነብዩ አለይሂ ሰላቱ ወሰለም። نبي عليه الصلاة والسلام أهون فيما أخرجه أبو داود وحسنه العلامة الألباني رحمه الله في صحيح سنن أبي داود من إلى الرسول عليه الصلاة والسلام أنا زاعم ببيت أنا ببيت واسق بالله له في أعلى الجنة الجنة لا يوم أرق لاي واسق بالله له أن يتاجهون له لمن حسن خلقه سنة مقبار لا معرسه سنة مقبار وبله نسو أني من الله له أن يتاجهون له واسق هنا له يا الله أي حسن الخلق تملكت እንግዲህ حسن الخلق ያዝ ወሬኛ ነገረኛ በቃ ቶልቷላ እንዳንሆን በቃ ተቆጪ ተናጋሪ በቃ ሰው ዝቅ አድራጊ እንዲህ የሆነ የለቀቀ መረን የለቀቀ አይነት እንዳንሄድ ሰለፊዮች አይደለም بمعنى نحن نتبع الكتاب والسنة بفهم سلف الأمة በቀደምቶቻችን ግንዛቤ ሐዲስና ቁርአንን የምንረዳ ማለት እኮ ነው። አቤት ማዕናው ማማሩ አቤት ውበቱ ግን እኛ ጋር ሲመጣ እውነተኛን ይገልጸናል ወይ? እውነት ሰለፊያ የምትለዋ ይቺ ገለጻ ይቺ ውብ የሆነች ስም ዋጋ ተመኗ እንኳን ይሄን ያህል እኮ አይባልም። ይቺ ስም እውነት ትገልጸናለች ወይ? እኛ ነን። ይሄንን በደንብ አድርገን እንያዘው። ራሳችንን እናዳምጥ፣ እንመልከት። ከሐዲስ ከቁርአን ጋር እናወዳድረው። أنا بنزاكو سيمينار كونو ميهونو فطوبى لمن حسن خلقه فنال محبة الله عز وجل طروسنا مقبار نروت يا الله وديتا ياغني منኛ እድለኛ ነው فطوبى منኛ يمرلت ابو وكان من اكمل المؤمنين ايمانه يتموالى وادرك درجات الصائمين القائمين وكان في اعلى الجنه يسو منኛ እድለኛ ነው እላይኛው ጀነት ዋስገባለታለሁ አሉ ነብዩ አለይሂ ሰላቱ ወሰለም እኔ ታያጁ ሆና በደረጃም የጾመኛንና ለሊቱን ሲቆም ያደረን የነዛን ደረጃ ያገኛል ተባለ። እንግዲህ ይህ አይነት ደረጃ አለ። አዩሃ الإخوة እረ ስነ ምግባር እረ ውብ ጸባይ እረ እጹብ ድንቅ የሆነ ጸባይ በጣም ያስፈልገናል። በጣም እንከስበው፣ እንታገስ፣ ትዕግስት፣ ሶብር፣ ጊዜ መውሰድ፣ አለመፍጠን፣ አለመቸኮል፣ ነገረኛ አለመሆን። የሰው ጆሮ ጠቢ አትሁኝ ጆሮ ጠቢ ምንድነው እያልክ እንደዛ አይነት ተንኮለኛ ሰርሳሪ ከሆንክ كلما حفرت حفرة عميقة ستدخل فيها أنت وستدفن فيها أنت أو أنت نفسك راسي ነኝ የምንገባበት ሩቅ የሆነ ጉድጓድ በቆፈርክ ቁጥር ستدفن أنت فيها أو أنت فيها ስለዚህ ነቃ ሰው እኔ ልጎዳ ብሎ ራሱን መስዋዕት የሚያደርግ ይሄ እኮ ነው። ይሄ ነው ውብ ስነ ምግባር። ነብዩ አለይሂ ሰላቱ ወሰለም ሐሊም ተቀመለ ነፍሴ የውመን አንድ ቀን ተበቀለው ያቃሉ ለራሳቸው ለምን ተቀመለ ነፍሴ ولكن عندما تنتهك حرمات الله يا الله ክብር ሲነካ يا الله ዲን ሲነካ ግን ደም ስራቸው ይገታተር ነበር፣ አይናቸው ይቀላ ነበር። ነብዩ አለይሂ ሰላቱ ወሰለም ግን ለምን ተቀመለ ነፍሴ ለራሳቸው ተበቀለው ያቁ የኮተት ባህሪ እኮ ነው። ይሄንን አወረሱን፣ ይሄንን ምዕራባውያን አሸከሙንኛን አመጡና حسن الخلق علي ابن ابي طالب رضي الله تعالى حسن الخلق አለ ሶስት ነገራቶች አሉት አለ حسن الخلق የሚባለው ምን اجتناب المحارم حرام المراق አንድ ነው حسن الخلق
ሐራምን መራቅ ሁለተኛ ወጠለቡል ሐላል ሐላልን መፈለግ ሁለት ሶስተኛ ወተውሲዓቱ ዐለል ዒያል ቤተሰብህ ላይ ያለህን መልቀቅ ያለህን ነገር የሆነ ቁጥ አታድርግ ያለህን አብላቸው አጠጣቸው አስደሳቸው በቃ ባለህ ነገር ይሄን አድርግ ተውሲዓ ለቤተሰቦች ለወገን ለቤት ውስጥ ላለ ይሄው ይሄን ነገር ነው ابن رجب رحمه الله تعالى قال الامام احمد እንዲህ አሉ ምን حسن الخلق ስነ ምግባር ማለት አንተ ተህተሚለ ما يكون من الناس ከሰዎች የሚሆን ነገር ልትሸከም ቆዳህ ደንዳና መሆን አለበት ሆደ ሰፊ ይሁን የሚባለው ይሄ ነው ሆደ ሰፊ ይሁን ነገረኛ አትሁን ቻል አድርገው ዋጥ አድርገው ያዘው አይዞ ትገናለህ ታላቅ ትሆናለህ ደረጃ ታገኛለህ ታላቅ ማዕረግን ትጎናጸፋለህ አላሁ ሱብሓነሁ ወተዓላ ሰዩዒኑከ ወሰዩዕሊክ የበላይ ያደርግሃል ይኸው አንተ ተህተሚለ ما يكون من الناس ከሰዎች የሚሆን ልትሸከም ነው ሰዎች ሰላም ሲሉህ ሰላም ሰው ሲወድህ መውደድ ሲያበሉህ ማብላት ሲያጠጡህ ማጠጣት ከክልልህ እኮ ነው አያ ዞር በል አንተም እኔም አንተም እኮ ነው ጥቅመኛ ነህ የና አሜሪካ ስራ እኮ ነው ይሄ ጥቅም እስካለ ድረስ ነው ወዳጅነት በፖለቲካ ዓለም ይሄም እኮ ይሄኛው ማንኗኗር የፖለቲካ ዓለም እኮ የሆነ እኮ ነው ጥቅም ጋር ምን ነው ከጥቅም ጋር ብቻ ስም ይያዛል አነስ ኢብኑ ማሊክ ረሂመሁላህ ተዓላ እንዲህ ይሉ ነበር ان العبد عند الله بارع لا يبلغ بحسن خلقه اعلى درجه في الجنه جنه لا ينو ما ارغن يغوناصفال وهو غير عابد تلك عبيد سايهون ليتقن እንደው ሌሊቱን ሰግዶ ቀኑን ጾሞ በቃ ዘክሮ ምን ብሎ ሳይሆን በحسن الخلق وهو غير عابد ትልቅ ደረጃ ይደርሳል ويبلغ بسوء خلقه بمطفو ስነ ምግባሩ ደግሞ اسفل دركن في جهنم وهو عابد ሆኖ እታችኛው መቀመቅም ይወርዳል ሰው አዛ አድርጎ ሰው አጣልቶ ሰው አጋጭቶ አደባድቦ አጋድሎ ምን ብሎ እዚህ ኢባዳውን ይሰራል እዛ ግን ሌላ ነገር አድርጓል በልውረድ ይሄን አይነት የሚያጋጥመው አላህ ይጠብቀን قال الامام ابن قتيبة رحمه الله تعالى حسن الخلق خير كريم ጥሩ ስነ ምግባር ማለት የሚገርም ጓደኛ ነው አሉ ወልአደቡ ኸይሩ ሚራስ ስርዓት ይሄማ ሰብዕና የሚባለው ጥሩ ውርስ ነው አሉ ይሄ እንደው ሊያዝ የሚገባው ነው ኢማም አልሳዕዲ ረሂመሁላህ ተዓላ አላህ ይዘንላቸውና ታላቁ ሙፈሲር እንዲህ ይላሉ አልኡሱሊ አልሙፈሲር ሸይኹ الشيخ ابن عثيمين رحمه الله تعالى እንዲህ ይላሉ التودد إلى الناس بالأخلاق الجميلة التودد إلى الناس ودي سوّج موددالو فكر ما قنيت كسوّج زند بالأخلاق الجميلة بطروسنا مقبار سوّج زند موددالو والبشاشة بفققتا وحسن الخلق طروسنا مقبار بمعصية طرو فققتا بمعصية لسوّج من أكبر الأسباب لراحة القلب للب عرفت طرو سبب نوار والبدن سونتم عرفت انداغن طرو مكنايه تمارو ያዙላቸው ደግመዋለሁ التودد الى الناس ወደ ሰዎች መወደድ ሆን ብሎ ፍቅር ለማግኘት ጥረት መጣር አለበት ምን አገባኝ ወደደኝ አልወደደኝ አይባልም ወደደኝ አልወደደኝ እኔ ምን አገባኝ እኔ አከኔ ሰው አልመጠመጥ እኔ እህትሽ እኔ ለማንም ዝቅ አልልም እኔ ወንድምህ እንደዛ አትበል ሸሁ እንከ በሻ አንተ በሻ ሰው ነህ የትም የምንደርስበት ነገር የለም التودد الى الناس ወደ ሰዎች ራሱ ፍቅር ማግኘት አለብን መፈለግ አለብን على حساب الدين ይሁን ነው ፍቅር አትፈልግ አይደለም ሰዎች እንዲወዱ አድርግ ነገር ግን على حساب الدين እንዲያታደርገው በዲኑ ስም እንዲያትወደድ እዚኑ ላይ ዘረክረክ ብለህ ሁለገብ ሆነ ሁሉን እንዲወደይ ብለህ ጫቱን ፈቅደህ ሲጋራውን ፈቅደህ ከኢኽዋኑ ከጀምዕዩ ከህዝብዩ እነሱ እንደሆኑት ምንጣፍ ሆነ ተወደድ ሳር ቀጠሉ ይውደድህ አይደለም ሸህነት እንደዛ አይደለም ላ አላልኩም አይባልም እንደዛ አይደለም ትክክለኛ ዲንህን ያዝ ነገር ግን ለሰዎች አሳቢ ሁን አስተማሪ ሁን ተናጋሪ ሁን አስረዳቸው አስተምራቸው እንዲህ የሆነ ቁጠኛ አትሁን ግንፍል ብለህ ሰዎች አናት ላይ አትውጣ አታሸክማቸው አናሸክማቸው ያ እንዳይመጣ ነው አትወደዱ መወደዳሉ ኢለናስ ወደ ሰዎች ፍቅር ለማግኘት መወደዳሉ بالأخلاق الجميلة በጥሩ ውብ ስነ ምግባርና ወልበሻሻ በሻሻ ያገር ስም አይደለም
ፈገግ ፊቱ ፈታ አያላል ደስ የሚል እንደው አይተህ ማትጠግበው ስንት ወንድም አይተናል። በቃ እንደው ባልተለየሁት የምንላቸው እንደው ስንት ወንድሞች አሉ ፊታቸው በቃ ፍትት ያለ፣ አንዳንዱ ደግሞ የሆነ በቃ ዘማች የሆነ ምንድን ነው የሚመስል። እንደዚህ አይነት መሆን የለበትም። በሻሻ ደስ ይላል፣ ፈገግታ ፏ ደስ ይላል። አቡ ደስ ይላል። ምን ልበላችሁ፣ በምን ልግለጸው? ጥሩ ፊት ያለው አቡስ አትሆኑ ቀምጦ አትሆኑ። በቃ በሹሽ ኩን በሹሸን አማመ ኢኽዋኒክ ሙሐመድ ረሱሉላህ والذين معه أشداء على الكفار رحماء بينهم بشوش እያሉ ይፈስራሉ ዑለማው ሲናገሩ። በሹሽ ፈገግታ ለወንድሞቹ ደስ ይላል። ውስጡን ቋጥሮ አይደለም ራሱ በሻሻነቱ ራሱ ከውስጡ የመነጨ ነው። ከውስጥ የመጣ ፈገግታ ውጭ ላይ ያስታውቃል፣ ያሳብቃል፣ ይናገራል በበሻሻ وحسن الخلق አሉ من أكبر الأسباب ከትልቅ ምክንያቶች ውስጥ አንድ ነው። ለምን በምን ይጠቅማል? لراحة القلب ልብ ያርፋል፣ والبدن ሰውነት ያርፋል። እንደው ሰው ጋር ከተዋደድክ ቂመኛ አትሆንም። እንቅልፍ የምታጣው እንቅልፌን የማጣው ሰው ጋር የተጣላሁለት ነው። ሰው ጋር ስትቀያየም አንተ ህዝብይ ጋር ብትቀያየም ማሻአላህ ጎበዝ ጀግና በቃ ለዲንህ ነው ለሱናህ ነው። ሰለፊይ ወንድምህ ጋር ግን ህዝብይ አይደለም ሰለፊይ ነው። እህትሽ ጋር ሰለፊያ ናት። እነዚህ ጋር ያለ ቂም አይወጣላችሁም። እንዲሁ እንደተገላበጣችሁ እርር ነው የምትሸብታለህ ቶሎ። የትም የምትቀይረውም የለም የምትቀይሪውም የለም የምታመጪውም ነገር የለም። ይኸው لراحة القلب والبدن ሰውነት እረፍት ለማግኘት ልብ ራሓ ለማግኘት ትልቅ ሰበብ ነው። ሰዎች ጋር መወደድ በጥሩ በሰላምታ በበሻሻነት والسلامة من الغل ከቂም ነፃ ትወጣለህ። والحقد ከቋጠሮ ውስጥ ከምትቋጠረው ቂም ነፃ ትሆናለህ። والمنازعات ከጭቅጭቅ ነፃ ትሆናለህ። والمخاصمات ከንትርክ ነፃ ትወጣለህ። والتعلقات المشوشة الأفكار المجيبة للأقدار ህይወትህ እንዳይደፈርስ የሚጠቅሙ ብዙ ነገራቶችን ታገኛለህ። ህይወት አይደፈርስም እንደዛ ሲሆን ያዙላቸው ይጠቅማቸዋል። من ذاق طعم حسن الخلق والتودد إلى الناس ይሄ وكيف يكسب العبد بذلك من الأصلاح والأحباب ያውቃል። አያችሁ ምን የሚያደርግ ሰው ጥሩ ስነ ምግባር ያለው ውብ ስነ ምግባር ያለው መልካም ስነ ምግባር ያለው መልካም ነገር ያለው ይሄንን ጣዕም የቀመሰ ሰው ያውቀዋል። ይሄንን በደንብ ልንይዘው ይገባል። አላመቱ ኢብኑል ቀይም ረሂመሁላሁ ተዓላ የመጨረሻ የናትች የመከሩን ምክር ትገርመኛለች። ወስኑል ኹሉቅ የቆሙ على 4 أركان ይላሉ። መልካም ስነ ምግባር በአራት ማዕዘን ላይ ነው አሉ የሚቆሙ። አራት ማዕዘናት አሉት። እነዚህ አራት ወጋግራዎች እነዚህ አራት ኮለኖች ካሉ ወስኑል ኹሉቅ ይቆማል። لا يتصور قيام ساقه إلا عليها የሁስኑል ኹሉቅ የጥሩ ስነ ምግባር ምንነት ባቱ ጉልበቱ በእነዚህ በአራት ነገራት ላይ እንጂ አይቆምም። አራቱ ነገራት እነዚህ ነገራቶች አሉኛ ላይ ሰለፊዮች አህሉ ሱና ሱንዮች እስኪ እናስበው እነዚህ አራት ነገራቶች እኛ ላይ አሉ። ለምሳሌ ምንን ይመስል? አሶብር አንድ ጽናት፣ ወልዒፋ ጽዩፍነት ሁለት፣ ወሸጃዓ ጀግንነት ሶስት፣ ወልዓድል ፍትሃዊነት አራቱ ካሉ ሁስኑል ኹሉቅ በእግሩ ቁሟልኛ ላይ። አሁን እንመልከት። ሶብራለሁ እኔ ጋር በሰዎች አሁን ሶብራለሁ፣ ሲናገሩኝ ሶብራለሁ፣ የሆነ ነገር ሲያደርጉኝ ሶብራለሁ። እንዴት ነኝ በይልበል። ይሄንን ተመልከቱ። ዒፋ አለ፣ ጽዩፍነት አለኛ ጋር፣ ቁጥብነት አለ፣ ሸጃዓ ጀግንነት አለ፣ ራሳችን ላይ መወሰን እንችላለን፣ አድል ፍትሃዊ ነን፣ ሰዎች ላይ አናዛባም፣ ነገረኛ አይደለንም ውስጥ ለውስጥ። እንዴት ነን? ይሄንን አሶብር ጽናት ካለህ እንዴት ንግግራቸው ጽናት ካለ يحمله على الاحتمال ጽናት ያለው ሰው ይሸከማል የሰዎችን ባህሪ። وكظم الغيظ ቁጣውን ዋጥ ስልቀጥ ያደርገዋል። ንክስ ያደርጋል ጥርሱ አለቀውም። እሱንማ እዛ ውስጥ አይከራም። ሶብር አለው በቃ ዋጥ ያደርገዋል። حسن الخلق ያለው ሰው ሶብር አለው። وما يلقاها الا الذين صبروا አለኮ አላህ Subhanahu Wa Ta'ala። ይሄው አያችሁ وكظم الغيظ يحمله على الاحتمال وكظم الغيظ ቁጭትን ለማዋጥ ይጋብዘዋል። وكف الأذى አዛውን ይይዛል ከሰዎች ላይ አዛውን ይይዛል።
መካራ አያሳይም ሰዎች ላይ አደጋ አያደርስም ወልሁል ቻል ያደርጋል ወልአና እርጋታ አለው ወርፍቅ እዝነት አለው وعدم الطيش والعجلة አይቸኩልም ቦግ አይደለም ተመልከት እንደዚህ አይነት ባህሪ ይቆጣጠረዋል ሶብር የሚባለው እነዚህን ተቆጣጣሪ ነው ቁጭት እርጋታ ሰዎች ላይ አዛ አለማድረስ ለሰዎች ማዘን ሰዎች ላይ ቦግ አለ ማለት አለመቸኮል እነዚህን በሶብር ነው የምትቆጣጠረው አትወስንባቸውም ቶሎ ሶብር ካለ ግን ወሰነል ሆኖ አንዷን እንትን ይዛል ወልዒፋ ጽዩፍነትሳ يحملك على اجتناب الرذائل والقبائح አስጸያፊ ንግግር አስጸያፊ ተግባር አስጸያፊ ሁኔታ ትርቃለህ ረከን አይጠበቅም ነው የምትለው ይሄንን ትርቃለህ ያዝ ሌላስ እዚሁ ላይ ሐያ ይኖርሃል አሬ ከኔ አይጠበቅም አንተ የኔ አሁን ምን ለሆነ ነው ሰው ቢያይ አረተው አረህ ማድረግ የለብኝ አረተው ነው እና አላደርግም ትላለህ አይፋ ካለ ጽዩፍነት ሌባ ምን ዘራፊ አጭበርባሪ አምታች የሆነ የሰዎችን ገንዘብ የሚዘርፍ የሰዎችን ክብር የሚነካ የሰዎችን ምን ጽዩፍነት እኮ ጽዩፍነት ጥሩ ስለመግባት ጽዩፍነት እኮ ነው ጽዩፍ በቃ ጽዩፍ ነው በሰዎች ላይ ራሱ ያለው ጽዩፍ ነው አንዳንዱ እኮ ራሱንም አጋልጦ ሌሎችንም የሚያጋልጥ እኮ አለ ራሱን ነዶ ሌሎችን የሚያነድ ሌሎችን አነዳለሁ ብሎ ራሱ ወላሂ በጣም የሚገርመኝ ማለት ነው አሁን ባልና ሚስት ሆነው ተጋብተው ቆይተው መካከላቸው ያለውን ፎቶ ይለቃቀቃሉ ለቅላለሁ አድርግላለሁ ምንም ሐያ የሚባል የሌላቸው ዒፋ የሌላቸው ሶብር የሌላቸው ሁስነል ኹሉቅ የሌላቸው ስብዕና የሌላቸው አራዊቶች እንደዚህ አይነት ዱርዬ ሴቶች አሉ ዱርዬ ወንዶችም አሉ ይሄንን የሚሰራ በቃ አሳለፈው አለቀ እንደው ስብዕና ያለው ሰው እኮ አያረግም ምንም አይነት ሶብር ዒፋ የሚባል የላቸውም ሶብር ያጣል ዒፋ የሌለው ሰው ሶብር የለው ጽዩፍነት ቁጥብነት አንዳንዶች እኮ በጣም የሚገርመው ማለት ነው በጣም የሚገርመው ሴቶች ተደፍረው ዝም የሚሏሉ ዝም ዋጥ የሚያደርጉታሉ ለምን ማህበረሰብ ቢሰማ የትገባለው ቤተሰቤን አስድባለሁ እንዲሆናለሁ ብለው ዋጥ አድርገው ራሳቸውን የሚጎዱአሉ እኔ አሁን ይሄ ጥሩ አይደለም ስለ ሁኔታ አይደለም መነግራችሁ ግን ስብዕና ማለት ማህበረሰብ ውስጥ ስንኖር የሚያስጠላ የሚያስጸይፍ ነገር ጀግና ነኝ እኔ ነጭዋን ማወራው ብላችሁ ማህበረሰብ ውስጥ ራሳችሁን ማጋለጥ የሚባል ነገር አስከዲም እኮ የለም በምንም አይነት መልኩ በምንም ይዛን ማለት ነው الذين سقطوا انا اعين الناس يودك ሰው ካልሆነ በስተቀር ይሄን አያደርግም ስንት ረዛኢል ነው አሁን የምንሰማው ጥያቄ ላይ የሚመጣ ባልና ሚስት መካከል ያለን እንከን አደባባይ የሚያሰጡ لا اله الا الله ዒፋ የሌለው ሐያ የለው ውሸታም ነው ነገረኛ ነው ስስታም ነው አስጸያፊ ነገር ላይ ይወድቃል ሐሜተኛ ነው መጥፎ ሰው ምንም የሚጠቅም አይደለም ይሄ ተነግሮናል በግልጽ ሶስተኛ አሸጃዓ ጀግንነት የሚባለው ደግሞ ተህሚሉከ على عزة النفس وإثار معالي الأخلاق ጥሩ ስነ ምግባርን እንድትመርጥ ያደርጋል ጀግና ነው ራሱን ዝቅ አያደርግም አያወርድም ርካሽ ቦታ አይገኝም ሰዎችን ይወዳል ሰዎችን ይላል ይረጋጋል ቢሰድቡት የሆነ ነገር ቢያደርሱበት ዋጥ ያደርጋል ጀግና ነው ለበቀል አይቸኩልም ጀግና ነው ሰዎች ላይ አለቀውም እሱ ነው ጀግና ነው አይልም በቃ ጀግና ነው ራሱን መቆጣጠር ይችላል ጀግና ነው በቃ ጀግና ነው ፈሪ ነው ለበቀል የሚሮጠው ፈሪ ነው እንደዚህ አይነት ሩጫ ዙሪያውን የማያምን ራሱን የማያምን ኮንፊደንስ የሌለው ሰው ነው በቀለኛ ሴትና በቀለኛ ወንድ ኮንፊደንስ የላቸው በማንነታቸው እኔ አሁን ብቶ አሸንፍኳት ትለኛለች እኔ ብቶ እኮ አሸንፌው ነው ይለኛል ለምን ውስጥ የሚገባው ኮንፊደንስ የሌለው ሰው ነው ብዙ ተመልክተናል ይሄ ደግሞ አራተኛ አልዓድል ፍትሃዊነት ደግሞ ወደ ምን ይጋብዛል በቃ በሰዎች መካከል ላይ በአላ ጠረፈይ አልኢፍራጥ ወተፍሪጥ ሰዎችን ድንበር አልፎም አያወድስም ድንበር አልፎም ደግሞ አይተችም ትክክለኛ ሸሪዓው በነገረው ልክ ተጓዥ መስመር ጠብቆ ማናደነቀው ማንወደደው ማናወገዘው ማንመናለው ደምታ የለው ሸሪዓ ጋር ይጋጭም ቁጥር አንድ ቅድሚያ የሚሰጠው ለሸሪዓ የሰው መብት አይረግጥም አድላል ፍትሃዊ ነው ቢናገር ፍትሃዊ በጥላቶቹ ላይ ፍትሃዊ በወዳጆቹ ላይ ፍትሃዊ ወዳጆቹን ያለ ማዕረጋቸው አይክብም ጥላቶቹን ያለ ወንጀላቸው አይጭንባቸው
ይሄ ማን ነው ካላችሁ ሁስኑል ኹሉቅ ያለው ሰው ነው። 4 ነጥቦች ላይ አጠንጥኑልኝ። እነዚህ 4 ማዕዘን ናቸው አሉ ለሁስኑል ኹሉቅ الصبر والعفة والشجاعة والعدل النزع 4 ማዕዘናት እኔና አንተ ጋር አሉ ወይስ የሉም? يا عبد الله يا أخي يا حبيبي حياك الله بارك الله فيك وجزاكم الله خير الجزاء على حسن الخلق يستن النبي عليه الصلاة والسلام ውብስነ ምግባር የተባለው ባህሪያቸውን እኛም እንድንላበሰውና ከነብዩ አለይሂ ሰላቱ ወሰለም ጋር ጉርብትና የነብዩ አለይሂ ሰላቱ ወሰለም ታላላቅ ምርጥ የሳቸው ተከታይ እንድንሆን ያስፈልገናል። ረጋበሉ፣ ተረጋጉ፣ አዳምጡ፣ እዩ፣ ተኩረስጡ፣ ጊዜ ስጡ። ቁርአን ይግዛን፣ ሐዲስ ይግዛን። ረጋበሉ፣ ሶብር ይኖራችሁ በማንኛውም ሁኔታ ላይ ረጋበሉ፣ ተኩረስጡ ነገራትን ለምን ከምን አንፃር የት ያደርሰኛል? ይሄ ነገር ከሸሪዓ ያጋጨኛል? ከወንድሞቼሳ መዝኑ። ሸሪዓን ብቻ እኔ ነጭ ነው የምናገረው፣ እኔ ነጭ ነው እኔ እህትሽ እያልሽ ከእህቶችሽ አትጣይ። ነጭ ነገር ሁልጊዜ ነጭ ነገር ነጭ ሆኖ አይቀጥልም። ነጭ ነው የምትናገር ቦታ አለው እንዴ? መስላሃ መፍሰዳ የሚባል እኮ ሸሪዓ የነገረን እኮ ሰው እንዳናስቀይም አደጋ ላይ እንዳንወድቅ እኮ ነው። ጀግና አዎ ስለ አቂዳችን ጀግና ነጭ እንናገራለን። አዎ በአቂዳችን ላይ ድርድር የለም፣ ቢድዓ ላይ ሽርክ ላይ ድርድር የለም። ግን እምንመለከታቸው አሉ በሰው መካከል ላይ ተነስቶ አንተ መሐመድ ምን ሆነሃል አንተ እንደዚህ ታደርጋለህ እንዴ የሚል አለ። ለምን አንተ እንደዚህ ትለዋለህ ሲባል እኔ ነጭ ነው የምናገረው። አረ ለአላህ ብለህ ነጭ የምትናገርበት ጊዜ ያለው ቦታ አለው ሂደት አለው። ይሄንን ቃኝ ተመልከት። ያላዋቂ ሳሚ የሚባለው እኮ እንደዚህ አይነት እኮ ነው። እኔ ነጭ ነው ነጭ እንደዚህ አይደለም። ይሄ ጥቁር ነው። ነጭ እንደዚህ አይነት የለም። ወንድምን ያዛም መምከር አለብህ አይደል? አዎ ምከረው። ለሱ አምቶም ይመክራል። እኔን እሺ ስለማይለኝ እስኪ አንተ ንገረው ብሎ ነገር የሚያቀብላለ ለሌላ እንደዚህ አይነት ባህሪ ተው። ሁስኑል ኹሉቅ አይደለም። ሁስኑል ኹሉቅ ቁጥብ ማለት ነው። ቁጥብ ነው በቃ ጥሩ ስነ ምግባር ማለት ይሄንን አደራ بهذا القدر يكتفي. السلام عليكم ورحمة الله وبركاته. ወደ ጥያቄና መልሴ እሄዳለሁ ኢንሻአላህ።